የተከበራችሁ የኢትዮላር ሚዲያ ተከታታዮች እንዴት ናቸው? በያላችሁበት ሰላማችሁ ይብዛ። ተከበራችሁ ውድ አድማጮቼ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ውድ አድማጮች፣ የዛሬው ፕሮግራማችን የሚሆነው የጨጓራ በሽታን በተመለከተ ይሆናል። ይህ ጨጓራ በሽታ የሚባለው በሀገራችን ኢትዮጵያ ብሎም በዓለም አቀፍ ብዙ ሰዎች በዚህ በጨጓራ ህመም ምክንያት ይሰቃያሉ፣ ይታመማሉ እና ይህን መሰረት በማድረግ እኔ ስለ ጨጓራ በሽታ ትንሽ ለአድማጭ ተመልካቾች ይጠቅማል ብዬ ያሰብኩትን አቀርባለሁ። ጨጓራ በሽታ የሚባለው ምንድን ነው የሚለው፣ ሁለተኛው የጨጓራ በሽታ ምልክቶች በተመለከተ፣ ሶስተኛው የጨጓራ ህመም የሚያባብሱ ነገራቶች ምንድን ናቸው፣ አራተኛ የጨጓራ ህመም ለመቀነስ ለመከላከል የሚጠቅሙ ዘዴዎችን የምናይ ይሆናል። አምስተኛ የጨጓራ የምርመራ አይነቶችን የምናይ ይሆናል። ውድ አድማጮች፣ ስድስተኛው የጨጓራ በሽታ መተላለፊያ መንገዶች ምን ናቸው የሚለው እናያለን። ሰባተኛ የጨጓራ በሽታ ከመያዛችን በፊት ቅድሚያ መከላከያ መንገዶች ምንድን ናቸው የሚለውን እናያለን። ስምንተኛ የጨጓራ ህመም ያለባቸው ሰዎች ምን አይነት ምግቦችን መመገብ አለባቸው የሚለውን በዝርዝር እናያለን። ጨጓራ ህመም የሚባለው ምንድን ነው? ጨጓራችንን ሸፍኖ የያዘው ስስ ሽፋን በከፍተኛ ጨጓራ አሲድ ምክንያት ሲጎዳ ወይም የጨጓራችን ግድግዳ ከመጠን በላይ አሲድ ሲፈስበት ጨጓራችንን ከፍተኛ የሆነ ህመምና ለጨጓራ ቁስለት ይዳርገናል እና ይህ ጨጓራ አሲድ የሚባለው ብዙ ጊዜ የሚመጣው የጨጓራ ህመም ወይም የጨጓራ ቁስለት የሚባለው ብዙ ጊዜ የሚመጣው በጨጓራ ባክቴሪያ አማካኝነት ነው። ይህም ኤች ፓይሎሪ ወይም ሄሊኮባክተር ፓይሎሪ በሚባል ባክቴሪያ አማካኝነት የሚመጣ የጨጓራ ህመም ነው። ይህ ሄሊኮባክተር ፓይሎሪ የሚባለው የባክቴሪያ አይነት በጨጓራችን ውስጥ በከፍተኛ ሁኔታ የጨጓራ አሲድ እንዲመረት ያደርጋል። በዛ ጊዜ የጨጓራችን የሚጠብቀው ሌየር ወይም ንጣፍ በከፍተኛ በጨጓራ አሲድ ሲያልፍበት የጨጓራ ቁስለት ወይም የጨጓራ ህመም ያመጣል። ያኔ አንድ ሰው የጨጓራ ህመምተኛ ይባላል። አንድ ሰው የጨጓራ ህመም አለበት ለማለት የተለያዩ ምልክቶች አሉት። ከነዚህም ውስጥ በደረት ስር ማቃጠል ስሜት፣ የማቅለሽለሽ ስሜት፣ ምግብ አለመፈጨት፣ የምግብ ፍላጎት መቀነስ፣ ሆድ መንፋት፣ ማስገሳት ወይም ስቅ ማለት፣ ሆድ ህመም የመሳሰሉ ነገሮች ናቸው። ሁለተኛው የጨጓራ በሽታን ከሚያባብሱ ወይም ከሚያሳንሱ ዋና ምክንያቶች ውስጥ አንደኛው ለረጅም ጊዜ ምግብ ሳይበሉ ማቆየት ነው። ሁለተኛ ከልክ በላይ ምግብ መመገብ፣ ከልክ በላይ የአልኮል መጠጣት ነው። ሶስተኛ ድብርት እና ጭንቀት፣ ንዴት የመሳሰሉ ነገሮች እንደዚሁ ጨጓራ ህመምን ከሚያባብሱ ነገራቶች ውስጥ ነው። አምስተኛ ምግብን ሳይንቁ መዋል። ስድስተኛ በጨጓራ ባክቴሪያ ምክንያት የጨጓራ ባክቴሪያ ኤች ፓይሎሪ ወይም ሄሊኮባክተር ፓይሎሪ በሚባለው ባክቴሪያ ምክንያት የጨጓራ ህመም ይባባሳል። ሰባተኛ የጨጓራ አሲድ መብዛት። እነዚህ እንግዲህ ጨጓራ ህመም ከሚያባብሱ ነገራቶች ውስጥ ናቸው። ሶስተኛው ሌላኛው የጨጓራ ህመምን ለመቀነስ ወይም ለመከላከል ከሚጠቅሙ ዘዴዎች ውስጥ አንደኛ ሳያበዙ በትንሹ መመገብ። ይህ ማለት ከመጠን በላይ ጥጋብን ማስወገድ ማለት ነው። ሳያበዙ በትንሽ መመገብ፣ በቀን ቢያንስ ከ5 እስከ 6 ጊዜ በ4 ሰዓት ልዩነት መመገብ ማለት ነው። ይህ አንዱ የጨጓራ ህመምን ከሚቀንሱ ዘዴዎች ውስጥ አንዱ ነው። ሌላኛው ሰዓትን ጠብቆ መመገብ። እንግዲህ ለረጅም ጊዜ ቆይቶ መመገብ እንግዲህ ለጨጓራ መባባስ አንዱ ምክንያት ከሆነ፣ ሌላኛው እንግዲህ ጨጓራ ህመምን ለመቀነስ ከሚጠቅሙ ዘዴዎች ውስጥ ሰዓትን ጠብቆ መመገብ ነው። እንግዲህ ጨጓራችን ሰዓቱን ጠብቀን በምንመገብ ጊዜ በቂ የሆነ ምግብ ሲያገኝ አሲዱ በጨጓራችን ወለል ላይ አይፈስም ማለት ነው። ያኔ የጨጓራ አሲድ ሊያመጣ የሚችለውን ችግር በቀላሉ ማስወገድ እንችላለን ማለት ነው። ሶስተኛ ጨጓራችን ሊያነሳሱ የሚችሉ ቅባት የበዛባቸው ምግቦችን አለመመገብ ነው። እንግዲህ እንደ በዘይት የተጠበሱ እና ፋት ስብ የበዛባቸው ምግቦች በከፍተኛ ለሆነ ለጨጓራ ህመም ያጋልጣሉ። እንግዲህ እነዚህን ከመመገብ መቆጠብ አለብን ማለት ነው። አራተኛ አልኮል መጠጥ መተው ወይም መቀነስ። እንግዲህ ለተደጋጋሚ የአልኮል መጠጣት እንደዚሁ የጨጓራ ህመምን ከሚያባብሱ ነገሮች ውስጥ አንዱ ነው። እንግዲህ ከፍተኛ የሆነ ወይም ተደጋጋሚ የአልኮል መጠጣት ከፍተኛ ለሆነ ለአሲድ መመረት ምክንያት ይሆናል ማለት ነው። ያኔ አሲድ በከፍተኛ ሁኔታ ሲመረት የጨጓራ ግድግዳችንን ንጣፉን ስለሚጎዳው ለተደጋጋሚ ጊዜ የአልኮል መጠጥን ማዘውተር ለጨጓራ ከፍተኛ ጉዳት አለው። አምስተኛ ቶሎ ማጨስ መተው፣ እንደዚሁ ሲጋራ እና ሌሎች የሚጨሱ ነገሮችን እንደዚሁ ማጨስ ከፍተኛ ለሆነ የጨጓራ ህመም ብሎም ለጨጓራ ቁስለት ሊያጋልጥ ይችላል። ስድስተኛ ድብርት፣ ጭንቀት ማስወገድ። እንግዲህ ድብርት፣ ጭንቀት ወይም ንዴት ባለ ጊዜ ከፍተኛ የሆነ የጨጓራ ህመም ይፈጠራል እና ብዙ ሰዎች ሲናደዱ ሲያስቡ
ጨጓራችን ተነሳብን ይላሉና አንዱ ጨጓራ ህመምን ለመቀነስ ወይም ለማስወገድ ከሚጠቅሙ ዘዴዎች ውስጥ ንዴትን እንዲሁም ብስጭትን ማስወገድ መቻል ነው። ሌላኛው የጨጓራ ምርመራ አይነቶች ነው። ጨጓራ ምርመራ አይነቶች 3 አይነት ምርመራዎች አሉ። አንደኛው ብለድ ቴስት ነው። ሁለተኛው ስቶል ቴስት ነው። ሶስተኛው ኤች ፓይሎሪ ብሪዝ ቴስት ነው። ኤች ፓይሎሪ ፖዚቲቭ ነው ወይም ኔጋቲቭ ነው የሚለውን በደማችን ውስጥ መለየት እንችላለን ማለት ነው። ይሄ ኤች ፓይሎሪ የሚባለው የባክቴሪያ አይነት የጨጓራ ባክቴሪያ ነው። ይህን በደማችን ውስጥ ካለ የደም ምርመራ በማድረግ መለየት እንችላለን ማለት ነው። ሌላኛው ስቶል ቴስት ነው። እንግዲህ የኤች ፓይሎሪ ወይም ኤች ፓይሎሪ የሚባለው የጨጓራ ባክቴሪያ በሰገራችን ውስጥ ይኖራል። እንግዲህ በጨጓራ ወይም ኤች ፓይሎሪ ባክቴሪያ ከተጠቃን እንደዚሁ ራሳችንን ማወቅ እንችላለን ማለት ነው። ሶስተኛ ኤች ፓይሎሪ ብሪዝ ቴስት። ሌላኛው የጨጓራ በሽታ መተላለፊያ መንገዶች፣ ብዙ አይነት ጨጓራ በሽታ መተላለፊያ መንገዶች አሉ። ዋናው ንጽህናን አለመጠበቅ ነው። አንደኛ ማውዝ ቱ ማውዝ ከአፍ ወደ አፍ። ይህ አንድ ሰው በጨጓራ በሽታ ተጠቂ ከሆነ እንግዲህ በሳሊቫ ሊሆን ይችላል ከአንዱ ወደ ሌላው ንክኪ ካለ በዛን ጊዜ የጨጓራ በሽታው ወይም የጨጓራ ባክቴሪያው ሊተላለፍ ይችላል። ሌላኛው ፋሻል ኦራል ሮት ነው። ምንድነው? ሽንት ቤት ከገባን ከወጣን በኋላ እጃችንን ካልታጠብን በምግብ አማካኝነት ሊሆን ይችላል ወይም በምንጠጣው ውሃ መጠጥ አማካኝነት ወደ ውስጣችን የጨጓራ ባክቴሪያው ሊገባ ስለሚችል በእነዚህ ነገራቶች ሊተላለፍ ይችላል ማለት ነው። እንግዲህ ሌላኛው የጨጓራ ባክቴሪያ ያለባቸው ሰዎች ወይም የጨጓራ ህመም ያለባቸው ሰዎች መመገብ ያለባቸው ምግቦች ምንድን ናቸው የሚለው ነው። ይህ አንድ ሰው የጨጓራ ህመም ካለበት መመገብ ያለበት ምግብ አንደኛ ሃይ ፋይበር ፉድ፣ ከፍተኛ የፋይበር መጠን ያላቸው ምግቦችን መመገብ ነው። ሁለተኛ ሎ ፋት ፉድ፣ ዝቅተኛ የስብ መጠን ያላቸው ምግቦችን ፋት ያላቸው ምግቦችን ማስወገድ አለመጠቀም ነው። ሶስተኛ ሎ አሲዲቲ ያላቸው የአሲድ መጠናቸው ዝቅተኛ የሆኑ ምግቦችን መመገብ። ይህ ጨጓራ ህመም ላለበት ሰው ጨጓራው እንዳይነሳበት የሚረዱ ምግቦች ናቸው ማለት ነው። ወይ ለጨጓራ ህመም እንዳይጋለጥ አንድ ሰው መመገብ ያለበት ምግብ እነዚህ ምግቦች ናቸው ማለት ነው። ከነዚህም ውስጥ እንደ ሐብሐብ ያሉ፣ እንደ ፓፓዬ፣ አፕል፣ እንደ እርጎ፣ ወተት፣ ካሮት፣ ተልባ፣ እርድ፣ ጎመን የመሳሰሉ ምግቦች ለጨጓራችን ተስማሚ ወይም የጨጓራ ህመም ላለባቸው ሰዎች መመገብ ያለባቸው ምግቦች ናቸው። ሌላኛው የጨጓራ ህመም ያለባቸው ሰዎች መመገብ የሌለባቸው ምግቦች አሉ። ከነዚህም ውስጥ እንግዲህ የአሲድ መጠን የበዛባቸው ምግቦችን መመገብ እንደ ሎሚ፣ ለስላሳ መጠጦች የመሳሰሉት ጨጓራችንን በከፍተኛ ሁኔታ ሊያሳምሙ የሚችሉ ምግብና መጠጦች ናቸው። ቅባት የበዛባቸው ምግቦች ልክ እንደ አሳምቡሳ እንደ የመሳሰሉ የተጠበሱ ምግቦችን መብላት እንደዚህ ለጨጓራ ህመም በከፍተኛ ሁኔታ የሚያስነሱ ምግቦች ናቸው። በዘይት የተጠበሱ ሌሎች እንደዚሁ እንደ ቡና፣ ሻይ፣ ቸኮሌት የመሳሰሉ ነገሮች ጨጓራችንን ሊያስነሱ ወይም የጨጓራ ህመምን በከፍተኛ ሁኔታ ሊጨምሩ የሚችሉ ምግቦች ናቸው። ውድ የተከበራችሁ አድማጮቼ ጤናን በተመለከተ እንዲሰራላችሁ የምትፈልጉ ካላችሁ ከታች ኮሜንት አድርጉ። ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።